ሰላም ኩንሸዋ ኬተሪንጎች ነን። እንግዲህ ዛሬ ደግሞ ከአዲስ አበባ ወደ ጻድቃኔ ማርያም ተጉዘን ለ120 ሰዎች የልደታ ማርያምን ዝክር ዘክረናል። ይሄን ዝክር ደግሞ ያበላ ነው እዛው ገዳሙ አጠገብ የሚገኘው መቄዶንያ ድርጅት ውስጥ ነው እና እዛ የሚገኙ ለአእምሮ ህሙማን እንደዚሁ ሰው ለናፈቃቸው ምግብን ብቻ አይደለም ሰው የናፈቃቸው ብዙ ህሙማን አሉ። እግዚአብሔር ይማራችሁ መባል ያለባቸውና እዛ ቦታ ላይ እግዚአብሔር ፈቅዶልን እንግዲህ እዛ ቦታ ተገኝተን አብልተናል። እግዚአብሔር እመቤቴ ማርያም በለተቀኗ ይሄን ነገር ስለፈቀደችልን ስላሳካችልን እዚህ ነገር ላይ ደግሞ ለተሳተፋችሁ ሰዎች ሁላችሁም ጥሪያችንን አክብራችሁ ለተሳተፋችሁ ሰዎች ደግሞ በገንዘብም በጉልበትም በሁሉም ነገር ለተሳተፋችሁ ሰዎች እመቤቴ ማርያም በቃል ኪዳኗ ታስባችሁ ስማችን እንዳይጠቀስ ብላችኋል። እንግዲህ እመቤቴ ማርያም ስማችሁን ታውቀዋለች። እሷ የነፍሷ ጋር ታድርግላችሁ። ለሚቀጥለው ለግንቦት 21 ደግሞ የሚደረግ የዝክር ፕሮግራም አለ። እዚህ ነገር ላይ መሳተፍ የምትፈልጉ ሰዎች ስልካችን ባዮ ላይ አለ፣ እየደወላችሁ መመዝገብ ትችላላችሁ።